አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተወደዳችሁ ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። እንደምታዩት ቆንጆ ሻወር ማፈታል ሰራ ነው። እዚህ እንደምታዩት የታጠበ ዶሮ አለኝ በሎሚ፣ እዚህ ሰልሰት ቲማቲም ወይም ማጁን ጢማቲም፣ እዚህ ደግሞ ነጭ ሽንኩርት፣ እዚህ ደግሞ ቅመሞች አለኝ ጨው፣ ፓፕሪካ፣ ቁንዶ በርበሬ፣ ሰባ ባህራት፣ ፓፕሪካ ምደኸን፣ ኩዝብራው፣ ከሙን ማለት ነው። አሁን እዚህ እንፈጫለን። መጀመሪያ ቅመሞቻችንን እናረጋለን። እዛ የምንፈልገውን ያህል ነጭ ሽንኩርት እናረጋለን ማለት ነው። እኔ ሁለት ትናንሽ አድርጌያለሁኝ። እንደምታዩት እዚህ ዘይት ማለት ዘይት እናረጋለሁ። አንድ ሁለት ማንኪያ ማለት ነው። እዛ ዘባዲ እናረጋለን። ሰልሳ ቲማቲም፣ የቃሪያ ድልህ ካላችሁ የቃሪያ ድልህ ማረግ ትችላላችሁ። እኔ ግን ስለሌለኝ በማጅን ቲማቲም ተጠቅሜያለሁ ማለት ነው። አሁን ይሄን እንፈጨዋለን። ዘርገን እንፈጨዋለን ማለት ነው። እሺ ወደቴ በዚህ መልኩ ፈጭቼዋለሁ። አሁን ዶሮውን እንከትፋለን ማለት ነው። ድንችም እንጠቀማለን። እንደምታዩት ሁለት ድንች። አሁን ዶሮውን ስከትፍ አሳያችኋለሁ ማለት ነው። እንዴት አድርጋችሁ እንደምትከትፉ አሳያችኋለሁ። ወደቴ አሁን እንደዚህ አድርጋችሁ የምትከትፉት በረዝሙ ማለት ነው። እዚህ አድርጋችሁ ትከፍታላችሁ። ይሄ ፈተት ሻወርማ ይባላል። በዚህ መልኩ ማለት ነው። አሁን ሁሉንም ከትፌ እመለሳለሁ። እሺ ውዶችዬ፣ አሁን ሳህናችንን አጥበን መጥተናል። ከዛ ሶሳችንን እናረጋለን። ሶሳችንን ካረግን በኋላ ዶሮውን እንጨምራለን ማለት ነው። በዚህ መልኩ ዶሮውን አረጋለሁ። እናዋህደዋለን። አሁን ሳጃችንን አንጥተን ሸዊ እናደርገዋለን። ደስ ሳጅ ሰሚሞቅ ድንች ልላት ማለት ነው። እንድጃችን ትኩስ ሲሆን ነው እንትን ማለት ዶሮውን ማረግ የምናረገው። እዛ እንደዚህ ድንቻችንን እንልጣለን ማለት ነው። ያው ቪዲዮ እንዳይረዝም ሙሉን አላሳያችሁም ስለጥ ያው እንደዚህ አድርጋችሁ እንደምልጡ ለማሳየት ነው። እሺ ወደች አሁን ሳጃችንን እንኳን ዶሮአችንን መጥበሻው ላይ ዘይት አላረኩም። ለምን ዘይት አብረን ፈጭተናል። አሁን እንዲበስል እንተዋለን። እስከዛ ደግሞ ድንቻችንን እንከትፋለን ማለት ነው። ሹድቄ ድንችን የምከትፈው እንደዚህ ነው። በዚህ መልኩ ነው የምቆራረጠው እንደምታዩት እንደዚህ ማለት ነው። ስከትፉ አከታተፋችሁን አስተካክሉ። በቀደምም ተናግሬያለሁ። በዚህ መልኩ ነው የምንከትፈው ማለት ነው። ሾዶቼ በዚህ መልኩ ድንቹን ከላስኩት በኋላ ትንሽ ጨው አድርጌ ጠብሰዋለሁ። እንዳታበዙ፣ ጨው ትንሽ ነው። እዛ እዚህ ጥጃለሁኝ ምድጃ ዘይት መጋብና ለመጋብን አንድ ድንች እሞክራለሁ። ትንሽ ይቀራዋል። ዶሮአችንን ማማሰል ይጠበቅብናል። እንደዚህ እናማስላለን። ሰርታችሁ መሞከር አለባችሁ ይሄን ምግብ ማለት ነው። አሁን ደግሞ ኮበዝ እንቆርጣለን፣ ኮበዝም እንጠብሳለን። አያችሁት?
ወደች የዘይታችን ግሏን አሁን ጨምራለን ድንቻችን ነው። እየበሰለ ነው። ትንሽ ነው የሚቀረው። ከዛ ውሃውን እናስመጥጠዋለን። ውሃውን መምጠጥ አለበት መረቁን ማለት ነው። ዶሮ የምትመለከቱት እዚህ ኩብዝ አለኝ እንደምታዩት ይሄ ነው። እሱን አሁን እቆራርጣለሁ ማለት ነው። አድርገን ነው የምንቆራርጠው። ድንቹን ስንጨርስ ደግሞ እሱን እንጠብሳለን ማለት ነው። እሱ በዚህ መልኩ ቆራርጬዋለሁኝ። ዶሮአችንን በስሏን በጣሙን አንስቼለታለሁ። ውሃው እንዲመጥ ማምጠጥ እየጀመረ ነው እንደምትመለከቱት። ዋው ሽታው ምን ብዬ ልንገራችሁ መሰለ ተባረከ። እዚህ ድንቻችን ደግሞ እያለቀ ነው። ድንቹ ስንጨርስ ደግሞ ኩብዛችንን እንጠብሳለን ማለት ነው። ሁለት አይነት ኩብዝ ነው የምንጠብሰው። አንደኛው ለዲኮር ከላይ በቀጫጭኑ እሱንም እንዴት አድርጋችሁ እንደምትቆርጡ አሳያችኋለሁ። ሶሱንም እንሰራለን ማለት ነው። እሺ ይሄን አሁን ለዲኮር ከላይ የምናደርገው እንደዚህ እንጠቀልለዋለን። እዚህ ከጠቀለልን በኋላ በዚህ በቀጭኑ ወዲህ ላልቀየ በዚህ መልኩ ማለት ነው እንደምትመለከቱት በዚህ መልኩ። እሺ ወደዚህ በዚህ መልኩ ቆራርጬዋለሁኝ እንደዚህ አድርጌ። ይሄ ከላይ እንደ ዲኮር ነው። ይሄኛው ደግሞ ከስንየታችን ከዶሮታችን ይደረግና እዛ አሳያችኋለሁኝ። እስከመጨረሻው ተከታተሉ እናንተ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ብቻ ዶሮአችን በዚህ መልኩ በስሏን አሁን መጥቷን። እሳቱን እናጠፋዋለን። ድንቻችንን በዚህ መልኩ እንደዚህ በስሏል። አሁን እናወጣና ኩብዛችንን ደግሞ እንጠብሳለን። እሱ ያው ድንቻችንን እናወጣለን። በዚህ መልኩ ይበቃዋል። እዚህ እናደርጋለን። ከዛ ደግሞ ኩብዛችንን እንጠብሳለን ማለት ነው። ሹገሽ ድንቹን አንስቼ ጨርሻለሁ። አሁን ይሄኛውን በትላልቁ የቆረጥነውን ኩብዝ እሱን እናደርጋለን። እሱ ደግሞ ኩብዙ ደግሞ የትሜትም ጥለነው አንሄድም። እንደ ድንቹ አይደለም። አጣገቡ መቆም አለብን። እንደዚህ ማለት ነው። ማገላበጥ አለብን። ሹገሽ ኩብዛችን በዚህ መልኩ አልቋል። እንደዚህ ካለ ይበቃዋል። እሱ በራሱ እየበረደ ሲመጣ የመቅላት ባህሪ ያለው እንደዚህ አድርገን እሱንም እናወጣና ይሄኛውን እንጠብሳለን ማለት ነው። ሙያ ተማሩ። አስተያየትም ካላችሁ ኮሜንት አስቀምጡልኝ። እንደዚህ ብታረጊው እንደዚህ ጥሩ ነበር፣ የተሻለ ነበር በሉኝ አስተያየት ላይ ማለት ነው። ጥሩ ጥሩ ኮሜንት አስቀምጡ። ምግቡ ከተመቻችሁ ከወደዳችሁት ማለት ነው። እሺ ወዶችዬ ያንኛውን አንስተን ጨርሰናል። ይሄኛውን ደግሞ ለጌጥ ከላይ የምናደርገውን እሱን ደግሞ እንጠብሳለን እንደዚህው ማለት ነው። ለጌጥ ነው ከላይ እሱንም ታዩታላችሁ አሁን። እሺ ወደዚህ በዚህ መልኩ እንግዲህ ጌጡም አልቋል፣ የጌጡም አልቋል። አሁን ማውጣት ብቻ ነው የቀረኝ። በዚህ አድርጌ አውጥቼ በዚህ ጎን አደርገዋለሁ። አያችሁ። አሁን እንግዲህ ሶሱን ዘባዴና ማይኔዙን ሰርተን ማቅረብ ብቻ ነው የቀረን። እሱንም አብረን እናያለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እሺ ወደዚህ አሁን ሶሱን ልሰራ ነው። እዚህ እንደምታዩት ይገርታ አለኝ ዘባዴ ያለኝ ማለት ነው። ዘባዴ እናደርጋለን እንደዚህ አድርገን ማለት ነው። እዚህ ደግሞ ማይኔዝ አለን። አንድ ማንኪያ ማይኔዝ ይሄ ነው።
እዚህ ደግሞ እንደምታዩት ነጭ ሽንኩርት አለኝ። ትንሽ የሻይ ማንኪያ ነጭ ሽንኩርት፣ አሲር ላይሞን፣ ትንሽዬ ጨው፣ አዛ ሚክስ እናደርጋለን እንደዚህ። ሚክስ ካረግን በኋላ ከላስ እቃችንን እንሰክራለን እንዳይዝረከረክብን። ያያችሁት። አሁን ትንሽዬ ቁንዶ በርበሬ እናደርጋለን። ሹዶች ሳይበዛ ትንሽዬ ፍልፍል አስወጥ አለ እናደርግበታለን። ያው እንዳያቃጥል አናበዛም፣ ስለሚያቃጥል አይወዱም የሚያቃጥል ልጆች ማለት ነው። በዚህ መልኩ ጨርሰናል። አሁን ስንያችንን አዘጋጅተናል እዚህ ሳህናችንን ማለት ነው። ሹዶች አሁን ግለብስ ለብሻለሁ። አሁን መጀመሪያ ይሄ ትላልቁን ኩብዝ ነው የምናደርገው። እሱን ከስር እናደርጋለን። እንደዚህ ረዝሙ ገባጭ ረዝሙ የጌጥ ነው ከላይ። እንደዚህ ካረግን በኋላ እንደዚህ እናስተካክለዋለን። እንደዚህ ካስተካከልን በኋላ እዛ ዶሮዋችንን እናደርጋለን ማለት ነው። አንዴ እሺ። አሁን ዶሮዋችንን በዚህ መልኩ እንረትበዋለን። አያችሁ፣ እንደዚህ ማለት ነው። ሁሉንም እንደዚህ እንረትበዋለን። ዘርዘር ማለት አለበት። የፈተት ሻወርማ ይባላል። ፈተት ሻወርማ ስንዬ ሻወርማም አለ፣ ሰንዱች ሻወርማም አለ፣ ፈተም ሻወርማ አለ ማለት ነው። ብዙ ጊዜ ያው ረመዳን ነበር የምንሰራው። በሙቀት ያቀዘቅዛን ዘባዲው ምናምን እሱ ያቀዘቅዛን። አሁን ድንቻችንን እናረጋለን። አሁን ድንቹን እንደዚህ ጣል ጣል እናረግበታለን ከላይ ማለት ነው። ድንቹን ሁሉንም ነው የምናረገው እንደዚህ። እሺ፣ በዚህ መልኩ ድንቻችንን ካረግነው በኋላ አሁን ደግሞ እንትን እናረጋለን። ኩዝብራ ከሌላችሁ በግዶንስ ተጠቀሙ። እንደምታዩት እዚህ ኩዝብራ አለኝ፣ የታጠበ ኩዝብራ። እሱን እከትፋለሁ እንደዚህ በቀጫጭኑ። እናንተ ኩዝብራ ከሌላችሁ በግዶንስ መጠቀም ትችላላችሁ ማለት ነው። አሁን ትንሽ አንስቼ እዚህ ላይ ድንቹ ላይ እንደዚህ ነሰንሳለሁ ማለት ነው። ትንሽ የተቀረውን እዛ ሶሱን ካረኩ በኋላ ነው። እሺ፣ አሁን ዘባዲያችንን እናረጋለን። እንደዚህ እናድለዋለን ዙሪያውን እንደዚህ በዚህ መልኩ ማለት ነው። እሺ ወዶቼ፣ እንደዚህም በዚህ መልኩ ካረግን በኋላ ሶስ ዘቅድም ያስተረፍነው ኩዝብራ ደግሞ ከላይ ላይ እንሰንስበታለን እንደዚህ ማለት ነው። ከዛ ይሄን በረዛዝሙ የቆረጥነውን ኩብዝ አንስተን እዚህ ከላይ ላይ እንደዚህ ማለት ነው። አያችሁ፣ እንዴት አያችሁት? ሞያዬ አስተያየት ካላችሁ ጻፉልኝ። ሁሌም አዳዲስ ነገር እንዲሰራላችሁ ከፈለጋችሁ እዛ ኮሜንት ላይ ጻፉልኝ። አዳዲስ ነገሮች፣ ጥሩ ጥሩ ነገሮች ሞያ ሴትነት አስተምራችኋለሁ። በዚህ መልኩ የዛሬው ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁት ተስፋ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እስቲ ህይወት ማሻአላህ ተባረከ ረህማን። እንደዚህ አድርጋችሁ ሰርታችሁ ብሉ። እወዳችኋለሁ። ቻው ቻው።